አይሁድ ድሮና ዘንድሮ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ወርዶ በክበበ ትስብእት በዚች ምድር ላይ ሲመላለስ የድሮ አይሁዶች ጌታችን ኢየሱስ ክርስቶስን የዮሴፍ ልጅ ነህ፣ ሰው ነው፣ ነቢይ ነው የሚሉ በተለያየ ሐሳብ የሚረዱት ከዛም የአይሁድ ብቀኝነት በጣም የሚያሳዝነው ስላዳናቸው፣ ስለፈወሳቸው፣ ከሙታን ለይቶ ስላስነሳቸው፣ መከራቸውን ስላስወገደላቸው፣ የተራቡትን ስላጠገባቸው አይሁድ ተባብረው የአምስት ገበያ ሕዝብ ያህል ሕዝብ እየተከተለው ተባብረው ጌታችን መድኃኒታችን ኢየሱስ ክርስቶስን ለምን አዳንከን ብለው ሰቅለውታል። የአይሁድ ዋና ኬዝ ራሱን ከእግዚአብሔር ጋር ያስተካክላል፣ እግዚአብሔር አይደለም የሚል የሰቀሉትን በዚህ ምክንያት ነው። ምክንያታቸው ይሄ ነው፣ እግዚአብሔር አይደለም። የዛሬ ጊዜ አይሁዶች መናፍቃን፣ የዛሬ በኢየሱስ ክርስቶስ ስም ክርስቲያን ነን የሚሉ አይሁዶች አሁን መናፍቃን ከአይሁድ የተለዩ አይደሉም። ምክንያቱም አማላጅ ነው ይሉታል ጌታችን ኢየሱስ ክርስቶስ። አማላጅ ነው ማለት ምን ማለት ነው? እግዚአብሔር ከሆነ አማላጅ አይሆንም። እግዚአብሔር ከሆነ አማላጅ አይደለም፣ እግዚአብሔር ነው። ሰው ከሆነ አማላጅ ነው። ስለዚህ አማላጅ ነው። በሌላ በኩል መናፍቃን ፕሮቴስታንት፣ ማንኛቸውም የፕሮቴስታንት ሰዎች የተለያየ ድርጅት ሊኖራቸው ይችላል። ግን ከድርጅቶቻቸው መካከል ጌታችን ኢየሱስ ክርስቶስ ሰው ነው የሚሉ አሉ። ሰው ነው የሚሉ ስለዚህ አይሁዶች እኮ ናቸው። ምን ልዩነት አላቸው? ክርስቶስን ተቀብለው እነሱ ሰው መሆኑን እኮ አልካዱ። ሰው ነው በሚለው ያው ሰው አይደለም ማለት ነው። አብሯቸው እየተመላለሰ አብሯቸው እያስተማራቸው በየምኩራባቸው መች ካዱ? እግዚአብሔር አይደለም የሚለው ነው ጠባቸው። የአይሁድ ጠባቸው እሱ ነው። ዋና ክሳቸው እሱ ነው። ሊቀ ካህናቱ ገብቶ ምን ያለው? አንተ የእግዚአብሔር ልጅ ከሆንክ ንገረን አሉት። እግዚአብሔርን ይሳደባል ማለት ነው። ጌታችን ኢየሱስ ክርስቶስን የሰቀሉት በዚህ ምክንያት ነው። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ አውለውታል። ጌታችን መድኃኒታችን ኢየሱስ ክርስቶስን በጣም የሚያሳዝነው የፈሪሳውያን ልብ መዘጋቱ። ባህርን ሲገስጽ ነፋሳትን ሲገስጽ አያዩም። ያን ሁሉ ታምራት ሲያደርግላቸው በፊታቸው አያዩም። በጣም የሚያሳዝነው በመስቀል ላይ ሆኖ አለት ሲሰነጠቅ፣ ፀሐይ ጨለማ ሲሆን፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ መቃብራት ሲከፈቱ፣ ሙታን ሲነሱ ይህ ሁሉ እንኳን አያስደነግጣቸውም። ልባቸው የደነደነ ነው። የአሁኑ ጊዜ መናፍቃንም ከዚህ የተለዩ አይደሉም። በባህር ውስጥ አንቀላፋ የሚለውን ታነባለህ። ነፋሳትና ማዕበል ታዘዙለት ገሰጻቸው የሚለውን አታነብም። በመስቀል ላይ አምላኬ አምላኬ ለምን ተውከኝ የሚለውን ታያለህ። አለቶች ተሰነጠቁ የሚለውን አታይም። አባ ሰረይ ሎሙ ኃጢአታቸውን ሁሉ ይቅር በላቸው የሚለውን ታያለህ። መቃብራት ተከፈቱ የሚለውን አታይም። ተጠማው የሚለውን ታያለህ። ከዋክብት ወደ ምድር መርገፋቸውን አታይም፣ አታነብም። እንግዲህ በሰርግ ቤት እንደ ሰው መጠራቱን ታያለህ። ውሃውን ወደ ወይን መቀየሩን ግን አታነብም። ለአንተ የሚመችህን ብቻ ትሰነጥቃለህ። አባ ነፍሴን በእጅህ አደራ እሰጣለሁ የሚለውን ታያለህ። ያለ እኔ ፈቃድ ነፍሴን ከኔ ማንም ሊነጥቃት አይችልም የሚለውን ግን አታነብም። የዛሬ መናፍቃን ይሄ ናቸው። የድሮ አይሁድም እንደዚህ ናቸው። ሁሉ ነገር ተፈጸመ ብሎ ነፍሱን ለየ የሚለውን ታያለህ። ነገር ግን ጨረቃ ደም ሆነ የሚለውን አታይም። ፀሐይ ጨለመ የሚለውን አታይም። በምድር ላይ ያሉትን ይሄ ጽዋ ከኔ ይለፍ የሚለውን ታያለህ። ጴጥሮስን ይሄ ነገር አይሆንብህ ባለው ጊዜ አንተ ሰይጣን ከኔ ኋላ ወግድ ያለውን ግን አታይም። እሰቀላለሁ ያለውን አታይም። ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ አይሆንብህ ያለው ለምንድን ነው? አትሰቀል ያለ ጴጥሮስ። ስለዚህ ጌታችን ኢየሱስ ክርስቶስ ግን አንተ ሰይጣን ከኔ ወግድ ነው ያለው። አይሁድ ድሮና ዘንድሮ እንዲህ ናቸው። አሁን መልካቸውን የቀየሩ አይሁዶች ሞልተዋል። ክርስቲያኖች ነን። እሺ ከዛስ ክርስቲያኖች ነን። ክርስቶስ ታዲያ ምንድነው? አማላጅ ነው። በጣም ያሳዝናል። እኔ በጣም የሚያሳዝነው የአይሁድ ክፋታቸውና ተንኮላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ሁሉ ተአምር አድርጎ ነገር ግን ሰቀሉት። በመስቀል ላይ ያ ሁሉ ተአምር እየታየ አላመኑ። ከዛ ደግሞ ተቀበረ። ከዛ ጉልበታሙን መረጡና መቃብር ጠባቂ ብለው አስቀመጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይል ሲነሳ ጠባቂዎቹ ሄዱና ተነስቷል አሏቸው። በሉ ብዙ ብር እንሰጣቸዋለንና እንዳትናገሩ። የአሁኖቹ አይሁድ መናፍቃን በብር ተታለህ ብዙ ቸርች የምታሞቅ ጨፋሪ የለህም እንዴ? ብር አታለው የልክ መኪና የተገዛልህ ከውጭ የሚለቀቅ ፈንድ የሚያስቀናህ ከክርስቶስ ፈቃድ የወጣ ጭፈራን የምታመልክ የድሮ አይሁድ ዋና ምክንያታቸው ነው። የአሁኖቹ አይሁድ መናፍቃን እንደዚሁ ናቸው። በገንዘብ ተታላችሁ ይላችሁ ናቸው።
አብዛኛው ሰው። ሌላው ደግሞ ልቡ ተሸፍኖበት እንደ አይሁድ ልቡ የተሸፈነበት ሞልቶ የተዘጋበት። መራቡን ታምናለህ፣ በለሷን መድረቋን ግን አታነብም። ምን ታደርጋለህ? እንደ ሰው መሰቀሉን ታያለህ፣ መነሳቱን ግን አታነብም። መሞቱን ታያለህ፣ መነሳቱን አታነብም። የዓለም ሁሉ ትንሣኤ መሆኑን አታውቅም። ትንሣኤና ሕይወት እኔ ነኝ ያለ ምን ሰው ከሆነ ትንሣኤና ሕይወት እንዴት መሆን ይችላል? ሰው ትንሣኤና ሕይወት ይሆናል? አማላጅ ትንሣኤና ሕይወት ይሆናል? መጀመሪያ በክርስቶስ አምላክነት እንግባል። ክርስቶስ አምላክ ነው፣ የዘላለማዊ ንጉሥ። ክብርና ምስጋና አምልኮትና ስግደት ለእርሱ ይሁን። ሁላችሁም ይህ ድምፅ የሚሰማችሁ አይሁድ ከመሆን መናፍቅ ከመሆን እግዚአብሔር ያድነን። የዘንድሮ አይሁዶች እንዲሁ ናቸው። የክርስቶስን አምላክነት የካዱ ናቸው። ክርስቶስን እንደ ሰው እንደ ነቢይ የሚያዩ የታወረ ልብ ያላቸው፣ ወንጌልን የማያነቡ፣ ጾመ ተራበ የሚለውን ታያለህ፣ ሰይጣንን የገሰጸበትን ግን አታነብም። ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ትስብእት ያደረጋቸውን ሁሉ ቤተ ክርስቲያን ሂድ አስታርቃት አስተምራለሁ። እኔ እንደማስተምረው እኔ ትንሹ በላቴና እኔ በጣም ደንቆሮ ያልተማርኩት ነኝ። ቤተ ክርስቲያን ግን አስታርቃና አስተካክላ ለምን እንደተጠማ ለምን አምላኬ አምላኬ ለምን ተውከኝ እንዳለ ለምን አባ ሰራዊ ሎሙ እንዳለ ለምን እነሆት እናት እንዳለ ለምን ይሄን ሁሉ አብራርታ ታስተምራለች። ቤተ ክርስቲያን ሂድ ተጠማው ሁሉ ነገር ተጨረሰ ነፍሴን በእጅ ሰጠው የሚለው ሁሉ አብራርታ ታስተምራለች። ቤተ ክርስቲያን ሂድ። በዚች ሰዓት ይሄን ሁሉ ማብራራት አይቻልም። ቤተ ክርስቲያን ሂድ። ያ ከቤተ ክርስቲያን የወጣ ግን በአንተ ፈቃድ እየተረጎምክ በአንተ ፈቃድ ገሃነም ትወርዳለህ። የዲያብሎስ ልጆች ናቸው። አይሁድም የዲያብሎስ ልጆች ናቸው። ስለዚህ የዘንድሮ መናፍቃን አይሁዶች አሁንም ብትስተካከሉና የክርስቶስን አምላክነት አምናችሁ በስሙ ተማጽናችሁ የመንግስቱ ወራሾች ብትሆኑ ደስ ይላል። እንደ አይሁድ ተሰቅሎታላችሁ። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁድ ሰቅሉት። በአሁኑ ዘመን ቢኖርና በቸርች ያላችሁ ኃላፊዎች ፓስተር ነን የምትሉ ሁላችሁም ቢነግራችሁ ኑሮ ክርስቶስን ከዚህ በላይ እንደምትሰቅሉት አያጠራጥርም። ምክንያቱም ብዙ ሰው ሰብስቦ መጨፈር አይገኝም፣ በቸርች ማበድ አይገኝም። ክርስቶስ ቢመጣ እኔ አምላክ ነኝ ቢልህ አንተ ደግሞ በሌላ የምትተረጉመው እንዴት ስጋ ለበስክ ትላለህ፣ ትሞታለህ። የዮሴፍ ልጅ ይመስላቸው ነበር አለ ቅዱስ ሉቃስ በወንጌሉ። የዮሴፍ ልጅ ይመስላቸው ነበር። ወንድሞች ይፈልጉሃል የሚለውን ታነባለህ እኮ አንተ። ወንድሞች ይፈልጉሃል የሚለውን ታነባለህ። የዮሴፍ ልጅ ይመስላቸው ነበር ተብሎ የተጻፈው የዮሴፍ ልጅ ከሆነ እንዴት ይመስላቸው ነበር ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ በአባቴ ቤት ትኖር ዘንድ አታውቁምን አላቸው ድንግል ማርያምና ዮሴፍ። በአባቴ ቤት የዮሴፍ ቤት ነው እንዴ ቤተ መቅደሱ? ይሄን አታውቅም። እኔና አብ አንድ ነን የሚለውን አታነብ። አብ ላከኝ የሚለውን ታነባለህ። እኔና አብ አንድ ነን የሚለውን ግን አታነብ። ክርስቶስ ሞተ የሚለውን ታነባለህ። በእኔ የሚያምን በወልድ ያመነ የዘላለም ሕይወት አለ የሚለውን አታነብ። ክርስቶስ አይነ ልቡናችንን ያበራል። ትክክለኛውን መንገድ የምናውቅበትን የቤተ ክርስቲያን ትምህርት የምንማርበትን ክርስቶስ ይምራ። የድሮ አይሁድና የዘንድሮ አይሁዶች ከሰይጣን ያንሳሉ። ይህን ቀጣይ ላይ አብራራዋለሁ። የቆየ ሰላሙ ያብዛል።